አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዶችዬ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። እናንተ ይሄን ጉድ እዩትማ እና ውዶችዬ ላይክ ሰብስክራይብ በማድረግ አበረታቱኝ እላችኋለሁ። ይሄንን ማለት ነው ሰሞኑን ቤት እያጸዳን ነበር። ከዛ ይሄ ልብስ የልጇ ሚስት ናት የሚባለው መራት ማለት ነው። እና ወላሂ እንዴት እንደሚያምሩ እያቸው እስቲ ባላ ሂጃቦቹ እያቸው እስቲ። እና የሉም እዚህ የሉም እነሱ ባልዮ ወንድዮ ብቻ ነው አንዳንድ የሚመጣ ነው ያቻቸው አላቅም መራቶቹ ማለት ነው። እስቲ ባላ እያቸው እንዴት እንደሚያምሩ እና ከዚህ በፊትም እንደዚህ ስናጸዳ ማለት ነው የማት ልብስ አውጥተን ሲጀምር ሴትዮዋ መስጠት አትወድም። ግን እኔ ልብሶቹም ትልልቅ ነበሩ አልፈለጋቸውም ነበር። ግን ይሄንን ሂጃብ ግን አልፋታም ልጅ ነው መጫ ብለን ለካባት ተቢያብሩ እስንጋ በጣም ነው የሚያምረው። እና አላቻለሁ አውጡና ሰብስቡ አለችን። ከሰበሰብን በኋላ በቃ እዚህ ጋር አድርጎና ወጡ ምናምን ነገር አለች። እኛ ምን በላው መስራት ይሆን አላውቅም። ከዚህ በፊትም እንደዚሁ ያወጣ ነው ማለት ነው። እኛ ሳናይ ወንዶች ጠርታ በወንዶችን አውጥታ የሰጠችው ማለት ነው። ግን ለምንድን ነው ግን መዳሞች ለምን ለሰራተኛቸው አይሰጡም? ባል ለምን እንደሆነ አላውቅም። አንዳንድ መዳሞች አሉ በቃ ስትለብሽ የሚወዱ ወላሂ አሁን እንዴት እንደሚያምር አሁን እኮ ይሄ ሱቅ ነው እንጂ የሚመስለው ቤት አይመስልም። እና ይሄንን ሰብስባ አስቀምጣ የስንት አመት ነገር ይሁን። አንዳንዱ እንደውም ውስጡ ላይ ማለት ነው የሻገተም አለው የተቀመጠበት ብዛት ማለት ነው። እና እላችኋለሁኝ ምን ትላላችሁ እናንተ? እኔ አልፋታም የፈለገች ነገር ትበል። በዚህማ ስጭኝ እላታለሁኝ። ወላሂ በጣም ነው የሚያምረው። አልተስተካከለም እኮ በደንብ አላስተካከል ነው። አስተካክለን አሁን ውስጥ ላይ ስናረገው ለነገሩ እሷ ተውት እዚሁ የሚቀመጥ ተውት ብላለች። የት እንደምትወስደው እንግዲህ ራሷ ታውቃለች። ወላሂ እንዴት እንደሚያምር እስቲ ላይ ከምር በጣም ነው የሚያምሩት ሂጃቦች ማለት ነው። በጣም ለየት ያሉ ሂጃቦች ናቸው። በጣም የሚያማምሩ ሂጃቦች ናቸው። ግን ምን ዋጋ አለው? ለሰራተኛ አትሰጥም ሴትዮ። ለምን እንደሆነ አላውቅም። መስጠት አትወድም ከምር እና እላቸዋለሁ። እኔ ግን የፈለገች ነገር ትበል እንጂ በዚህማ ወንዶች ይዘው ሲወጡ ይዣቸዋለሁ። እኛ እኮ አልሐምዱሊላህ ጤና አለን። በጤናችን ሰርተን የፈለግነውን አማርጠን መልበስ እንችላለን። ግን ደግሞ እንዲህ እየለፋሽ እየሰራሽ ማለት ነው ከደሞዛችን የበለጠ እንሰራለን። እነሱ የሚከፍሉን ደሞዛቸውን ነው እንጂ የሚታያቸው። ግን ደግሞ አውጥታ ወደ ውጭ ለሰው ልጅ ስትሰጥ ይህን የምትፈልጉት ከሆነ ውሰዱት ማይሉ መዳሞች በጣም ያስጠላል። እና እላችኋለሁ ወዶችዬ ወላሂ ሱቅ ይመስላል። ይሄን የመሰለ ሂጃቦች አውጥተን እንዴ ሴት ልጅ ነበረሽ እንደ ያልኳትንስ ስላት አይ ሴት ልጅ አልነበረኝም፣ ሴት ልጅ የለችኝም፣ አንድ ነበረች እሷም ሞተች፣ ይሄ የልጅ ልጆች ነው ምናምን ነገር አለችኝ እላችኋለሁ። የእሷ ተውት ላይ ሲያምር እስቲ ባላ ዋው ማሻአላ ተባረከ እንደሚያምር። እናንተ መግዛት ተፈለጋችሁ ወደ እኛ ሱቅ ጎራ በሉ እንግዲህ። እና ይመስላል እላችኋለሁ ውዶችዬ። ላይክ ሰብስክራይብ ማድረግ አበረታቱን። ቀልብ ይስጣቸው ነው የሚባለው አይደለ? ልቦና ይስጣቸው መዳሞች። ሰራተኛ ስትለብስ ሲያዩ እኛ ከዩኒፎርም ሌላ ከለበስን ሴትዮ ትደነግጣለች። ለምን እንደሆነ አላውቅም። ወላሂ ከዩኒፎርም ሌላ አንድ ቀን ልብስ ቀይረን ከለበስን ማለት ነው ትደነግጣለች እላችኋለሁ። ድንግጥ ነው የምትለው። በቃ የት እስቲ
ይህን የመሳሰሉ ሂጃቦች እዩት እስቲ። እንትን ውስጥ አስቀምጠው እንዲህ ይበሰብሳል። ሰብስባ አወጣዋለች። ትላንት ወዲያ አውጡት ሰብስባችኋለች። አወጣ ነው። የት እንደምትወስደው እንግዲህ ራሷ ትወቅ። እኔማ ከዚህ 1 3 4 አማርኛ ያልኩትን እወስድባታለሁ። አልተዋትም። ስታወጣው ጭራውን መያዝ ነው፣ ተከትሎ መሄድ ነው እላቸዋለሁ። እና ያምራል። በጣም የሚያማምሩ ሂጃቦች ናቸው። ላይ ከስራ አሉ የሚያማምሩ በጣም ውብ የሆኑ ናቸው እላቸዋለሁ። ወደሽዬ ላይክ ሰብስክራይብ በማድረግ አበረታቱን። እንግዲህ ወይኔ የሻንጣው ሰች ብላኝ ረስቼው